ከዚህ መንገድ ጋር ያገኘነው ውጤት አስደናቂ ነበር። በቀጥታ እስቲ እንደ እውነት አስተዋይ ነው። በቀላሉ ቅርንጫፍ በመቀመጥ ያለ ኬሚካል ሆርሞኖች ማጠቃለያ ሲደረግ ከተጠቀምኩት መንገዶች መካከል አንዱ ነው። እስካሁን ድረስ በቻናሉ ላይ ለመኖሩ በጣም መከራየው መንገድ ከሆኑት መካከል አንዱ ሆኗል። በተለይ በተንጠለጥል ወይም በክሎኔሽን ማስጀመር ከፈለገ የፍራፍሬ የውበት ወይም ማንኛውንም አትክልት ለማበዛት ዛሬ በዚህ ቪዲዮ ውስጥ አሮማውያኑ ቀደም ሲሉ እንዴት እንደሚያደርጉት እንዴት እንደሚሰራ አሳይህ እሰጥሃለሁ። ፍቹም በተፈጥሮ የሚሰራ ዋጋ ዝቅተኛ እና በጣም ውጤታማ የሆነ መንገድ። እኔ ምንም አልተሳሳትኩበትም፣ በደረጃ እማራለሁ። ስለዚህ ደፍተርህን ይዘህ አስተውሉ። ምንም ጥያቄ ካለ በታች ጠይቅ። እንጀምር። ለዚህ መንገድ በጣም ቁጥር ያለበት ነገርና ሁሉም ፍጥረታዊ የሆኑ ነገሮች እንደሚያስፈልጉን ነው። የመጀመሪያው የሚያስፈልገን ነገር የጥራት የውሃ ማውጫ ያለው ማንኪያ ወይም ቲስቶ ነው እና በአሮማውያኑ ዘመን እንደተጠቀሱት የሴራሚክ ዕቃ በመጠቀም በአሮማውያኑ መንገድ ትክክለኛ እንድንሆን እንሞክራለን። እንዲሁም አሎቬ ቬራ እና አዝፈር ያስፈልጋል። እነዚህ ሁለቱ አማራጭ ቢሆኑም በጣም የሚመከሩ ናቸው፣ ምክንያቱም እንደ ፍጥረታዊ አነሳሽ ይሰሩና ቅርጹን ከባክቴሪያና ከሌሎች ተዋህዶች ለመጠበቅ ይረዳሉ፣ እንደ አሮማውያኑ በቀደሙት ዘመን ያደረጉት በትክክል። ከዚህ በተጨማሪ የተፈጨ ቀንዴላ፣ ቀጭን ጨርቅ ወይም ብርሃን እንዲያሳልፍ የሚያስችል ቀለል ያለው ቀጭን ጨርቅ ያስፈልጋል። ነገር ግን ፀሐይ በቀጥታ በእጥቦ ላይ እንዳይመታ ይጠብቃል። እንዲሁም ውሃና ቀጭን የሚረጭበት መሳሪያ ያስፈልጋል። ይህንም በኋላ እንጠቀማለን እና በመጨረሻ ቅርጾቹን እንጠቀማለን። በዚህ ጊዜ በአሮማውያኑ ዘመን በጣም የተለመዱ 3 እጽዋት መረጥኩ፣ የሎሚ ቅርጽ፣ የቡጋንቪላ ቅርጽ እና የሮዝማሪ ቅርጽ። በዚህ ሁኔታ እነሱ በዚያኑ ዘመን እንዴት እንደሚሰሩ በትክክል ያሳየን ቅርጽ ተወካይነት እናደርጋለን። ሁሉም በፍጥረት ነው እና ሁሉም ዋጋ የለው ነው። ሁሉንም ዕቃቶች ካሰብን በኋላ መጀመሪያ የምናደርገው የዕቃውን ማስቀመጫ ማዘጋጀት ነው። የምንጠቀምበትን የሸክላ ወይም የሴራሚክ ማቅረቢያችንን እንወስዳለንና በመጀመሪያ አፈር በመሙላት እንጀምራለን። ይህን ዘዴ በቱርባ ወይም በአሸዋ ማድረግ ይቻላል፣ ግን እኛ እንደ ሮማውያን ዘዴ በቅርብ ለመድረስ ስንፈልግ እንደ ቀደመው ዘመን መደበኛ አፈር እንጠቀማለን። የማቅረቢያውን ማስቀመጫ እስከ እኩል ድረስ ወይም በትንሹ በላይ እንሞላለን። ይህም የተመረተው ቅርንጫፍ መጠን ላይ ይመያያል። አስፈላጊው ጉዳይ የሚሆነው ቅርንጫፉን በውስጡ ሲያኖር የላይኛው ክፍል ከማቅረቢያው ዳር በታች እንዲቆይ ነው። ምክንያቱም በኋላ ሁሉንም በጨርቅ እንሸፍናለንና ቅርንጫፉ በጣም እንዳይበዛ አይገባም። አፈሩ በትክክለኛው ደረጃ ሲደርስ ማቅረቢያውን ለማቀጠቁ ዝግጁ እንደሆነ እንተውታለን። አሁን ቅርንጫፎቹን ለማዘጋጀት እንጀምራለን። ቀጥ ያሉ ጤናማና ጉዳት የሌላቸውን ቅርንጫፎችን መርጣለን እና በቀጥታ በመቀበሉ የሚገባውን ክፍል ላይ መስራት እንጀምራለን። መጀመሪያ የምናደርገው ነገር የሱቅ ሽንኩርት በቅርንጫፉ ላይ ያሉ ቁስሎች ወይም ቁስሎች ሁሉ ላይ መቀባት ነው። ሽንኩርት እንደ ተፈጥሮአዊ አንቲባክቴሪያል ይሰራልና ያን አካባቢ በፍጹም እንዲነጽ ይረዳል። በሽንኩርቱ አፍጫ በኋላ እነዚያን ቁስሎች በቀጥታ በቀይ አሎዌ በረዶ እንሸፍናለን። ይህም እንደ ተፈጥሮአዊ የስር አበቃ አነሳሽ ይሰራል። አሎዌ ለመፈወስ ይረዳልና በተጨማሪም የስር መፍጠርን የሚያበረታታ ውህዶችን ይሰጣል። እና በመጨረሻ በዚያው አካባቢ ሁሉ የተፈጨ ቀንዴላ እንሸፍናለን። ቀንዴላ እጅግ ጥሩ ተፈጥሮአዊ ፋንጊሲድ ናትና በመጀመሪያዎቹ ቀናት ተፈጥሮአዊ እንዳይበቅል የሚያደርግ ነው። በዚህ ጊዜም ቅርጹ በጣም ደካማ ነው። አሁን ቅርጾቹን በሽንኩርት በአሎዌ እና በቀንዴላ አዘጋጅተን ከጨረስን በኋላ ወደሚቀጥለው ደረጃ እንሄዳለን። አሁን የምናደርገው ቅርጾቹን መቀመጥ ነው። ቅርጹን በጥቂት ሴንቲሜትር እንቀበላለን። ቅርጹ ራሱን እንዲያቆም በቂ ይሆናል። እዚህ የሮማው ዘዴ ከሚገኙት በጣም የሚያምሩ ምስጢሮች አንዱ ይገኛል። 3 ቅርጾች ስንሰራ ስለምንሆን 3 የአሎዌ ክፍሎች በአንዱ 2 ወይም 3 ሴንቲሜትር ያህል እንቆርጣለን። ለየዳንዳንድ ቅርጽ አንድ የአሎዌ ክፍል በ1 ወይም 2 ሴንቲሜትር ርቀት በትንሽ ተቀብሎ በ1 ሴንቲሜትር ውስጥ ያህል ውስጥ በመቀበል እንደምንደርግ ነው። ከዚህ ጋር በተመሳሳይ ሁኔታ ሽንኩርቱንም እንደዚሁ እናደርጋለን። 1 ወይም 2 ሴንቲሜትር ርቀት በሆነ ሁኔታ እንደ አሎዌው በእያንዳንዱ ቅርጽ አጠገብ ትንሽ የተቆረጡ የሽንኩርት ቁራጮችንም እንደምንደርግ እናከብራለን። ሮማውያኑ ይህን ለምን እንደዚህ ያደረጉት? ምክንያቱም አሎዌዋና ሽንኩርት ሁለቱም በመሬት ውስጥ ሲሆኑ በቀስታ የመሬቱን ንጽህና የሚጠብቁ ንጽህና የሚሰጡ ንጥረ ነገሮችን ይለቅቃሉ፣ ተፈጥሯዊ ፊቶ ሆርሞኖችን ይሰጣሉና ቅርጹ በመጀመሪያዎቹ ቀናት የሚያስችለውን ምላሽ ይደግፋሉ። ይህ ቀላል ዝርዝር የስኬት መጠኑን በጣም አስደናቂ ሁኔታ ያሳድጋል እና እስከ ዛሬም በትክክል እያለ ይሰራል።
መጀመሪያ የምናደርገው ነገር የቤት ውስጥ ፋንጂሳይድ በቀላሉ በመቀባበል ቅርጾቹንና የሱትራቱን ላይኛ አካባቢ በቀላሉ መቀባበል ነው። በቪዲዮ ቀጥሎ ይህን እንዴት እንደምትዘጋጅ እንደምትማሩ እንነጋገራለን። ያ መጀመሪያ እርጥበት ከመሬቱ የሚመጣው እርጥበት ጋር በቂ ይሆናል። ብዙ ሰዎች በተጨማሪም መጠን ውሃ በመስጠት ሱተት ያደርጋሉና ይህም ሱትራቱ በውሃ እንዲሞላ ያደርጋሉ። ይህ ሲከሰት ስሮቹ በትክክል እንዲቀመጡ የሚያስፈልጋቸውን ኦክሲጅን አያገኙም እና ስር መቋቋም ይከናወናል። ስለዚህ በሳምንት አንድ ጊዜ በመቀባበል በቂ ነው። የምናደርገው ነገር መሬቱ በጣም ከሆነ እጅግ ደረቅ ከሆነ በቀላሉ ውሃ እንሰጣለን። ከዚህ በኋላ ጨርቁን እናዘጋጃለን። ጨርቁን እንወስዳለን። በውሃ ከትንሽ ቀንድ ከነሃር ጋር እንሞክላለን፣ እንደጭነክላለን እና በማስቀመጫው ላይ ላይኛውን ክፍል ብቻ እንሸፍናለን። ሌላ ምንም አይደለም። ያ እርጥበት ያለው ጨርቅ የቋሚ እርጥበት ይጠብቃልና ሮማውያኑ ይህም በግልጽ ያውቁ ነበር። እርጥበቱን በእስኬው ዙሪያ መጠበቅ የስኬት ዕድሎቹን በጣም እንደሚጨምር ያውቁ ነበር። ምክንያቱም የውሃ እንዳይጠፋ ይከላከላልና ስሮች እንዲጨምሩ በግልጽ አካባቢ ይፈጥራል። በሚቀጥለውም እንደ አሮጌው ሮማውያን ያደረጉት ሰፊ ሰሌዳ በላዩና ከፍታለንና ድረስ ሳምንት ያህል በግልጽ ጥላ ያለ ቦታ ውስጥ አትክልቱን እንደምንያዝ እንተያይዛለን። ሳምንቱ ከተለፈ በኋላ ሰሌዳውን እንወስዳለንና ጨርቁን እንደፍታለን። አለዌው ክፍሉ እንዴት እንደሚቀንስና ሽንኩላውም እንዴት እንደሚቀንስ ማየት መጀመር በጣም ይቻላል። ይህም እነሱ አካላቸውን ወደ አፈር እንደሚልቁ እንመለከት ነው። እንደዚህ ያለ ጊዜ አብረን አትክልቱ ላይ እንዳለ አይነት እንዳይኖር ወይም ሌላ አይታወቅ ተበክሶ እንዳይገኝ እንመረምራለን። ሁሉንም ከመመርመር በኋላ ቤት ውስጥ የተዘጋጀውን ፋንጂ አሳዳጊ እንደገና እንቀበላለንና ጨርቁን እንመልሳለን፣ ግን ይህ ጊዜ ሰሌዳውን ሳንጨምር። ከዚህ በኋላ በቀላሉ ዕቃውን በዚያው ቦታ እንደቀደመው እንያዝ እና ሁልጊዜ በቀጭኑ ብርሃን እንዲሆን እንደምንያዝ እንረዳለን። ሽንኩላውን ከቀበልን በኋላ የጨርቁን ላይኛውን ክፍልም እንቀበላለን። እንደ እርጥበቱ ሁልጊዜ እንዲጠነቅቅ ያደርጋል። ይህ ከፋንጂ ችግሮች እንዲቀር ይረዳልና ለሱር መቆማት የተሟላ ትንሽ አየር ንብረት እንዲጠበቅ ያደርጋል። ስለዚህም ሱሩ ማቆም በማንኛውም መንገድ አይቋረጥ። አሁን በቀና የሆነ ከቀና የተሰራ ፋንጂ አሳዳጊ እንዴት እንደምንዘጋጅ እንጀምራለን። በጣም ቀላል ነው። 1 ሊትር ውሃ ያለውን መያዣ እንይዛለን እና ትንሽ ቆራጭ በቀላሉ አንድ ትክል ከነና እንጨምራለን። በጥሩ ሁኔታ እንቀላቀላለን። እንደ በቂ ሆነ ሁሉም እንዲቀላቀል ከተረጋገጥን በኋላ በቀጭኑ ጨርቅ ወይም በቡና ማጣሪያ እንታጠራለን። ይህ በጣም አስፈላጊ ነው፣ ምክንያቱም በሽንኩላ ውስጥ የቀሩ ጠንካራ ነገሮች እንዳይደበድቡት ለመከላከል ነው። ቅርጹን ከታጠረን በኋላ ወደ ሽንኩላን ያስገባውና ዝግጁ ነው። አሁን የተፈጠረው የተፈጥሮ ፉንጂሲዳችን ዝግጁ ነው። በዚህ መንገድ ሁሉ የተጠቀምነውና እርጥበቱ በቁጥጥር ለማድረግና አበጣጠሙን ለመከላከል የሚረዳው ነው። አሁን ግን ሁላችንም የተጠበቀው ጊዜ ደርሷል። ሁሉንም እንደተሰለጠነው ከተከተልክ በኋላ እርጥበቱን በትክክል ከጠበቅ፣ ብሩህ ብርሃን ከሰጠክና የሮማዊውን ዘዴ በዝርዝር ከተከተልክ በኋላ ዋጋው ይደርሳል። ሁሉንም ትክክል ካደረግን በ5 እስከ 6 ሳምንታት ውስጥ በግምት ቅርኖቻችሁ ጠንካራ፣ ጤናማ እና ጸዳ ነጭ ስሮችን ይሰጣሉ። አሁን ለምሳሌ የሚያሳየህ እንደዚህ እነሆ ምን ያህል ድንቅ ነው። እንዴት እንደ አሮጌ ዘዴ እስከ ዛሬ ድረስ እንደዚህ በጥሩ ሁኔታ ሊሰራ እንደሚችል አስደናቂ ነው። እጅግ ቀላል፣ አስደናቂ በሚሆን ሁኔታ የሚሰራ ስርዓት ነው። በቤት ውስጥ ማንም ሊያደርገው የሚችል ያለ ኬሚካል፣ ያለ ውስብስብነት እና ያለ ወጪ እና ምንም። እስከዚህ ድረስ ከደረስ በጣም አመሰግናለሁ ስለ ቪዲዮውን የተመለከት። ማንኛውንም ጥያቄ ካለህ በአስተያየት አካባቢ አስቀምጥ፣ በደስታ መመልስልሃለሁ። ይህ ዘዴ ወደ ልብህ ከገባ ወይም ከረዳህ ላይክ ስጠው እና እኛ እንደኛ የተወደዱ ተክሎችን ለሚወዱ ሰዎች አካፍለው። በጣም አመሰግናለሁ። ትልቅ እጅግ ቀበላለሁ። በሚቀጥለው ቪዲዮ እንገናኛለን።